ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ገሊላ በድግሱ ቦታ ወዳጅ ሰበን ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬን ሞላው ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና Yes.
አንተ ያለህበት የታደንክበት ግባ ከቤቴ አበቃለት ያለው ማነው? ከትናንቱ ይልቅ ደማቁ ዛሬ ነው። አበቃለት ያለው ማነው? ከትናንቱ ይልቅ ደማቁ ዛሬ ነው። ከፍታዬን ደምድሞታል፣ ጥብቅ አድርጎት እጄን ልቤ እንዴት ይረታል። ከፍታዬን ደምድሞታል፣ ጥብቅ አድርጎት እጄን ልቤ እንዴት ይረታል። የላዩ ልዩ ነው። ከፍ አርጉት እንደገና ከፍ አርጉት ለውዳሴ መች ድንቅ የሌለበት ተወዳኝ ኢየሱሴ። ሰርጌ ነው ዛሬ 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 ይጋበዝልኝ የይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ እልልታ ጭብጨባ ለጌታ ክብር እየሰጠን እስቲ እልልታ ጭብጨባ ለጌታ ክብር ያለፈውን ጌታ ባንተ ነው ኢየሱስ ባንተ ነው በእልልታ በጭብጨባ ለጌታ ባንተ ነው ነገሬ የሚያምር ባንተ ነው ቆሜ
ብዘምር ባንተ ነው ካንተ የተነሳ ባንተ ነው ስም የነሳ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ የተነሳ ድምፃችሁ አይሰማም ያለፈውን ጌታ ባንተ ነው ያለፈውን ኢየሱስ ባንተ ነው በረልታ በጭብጨባ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ የተነሳ እዞች እልልታ ጭብጨባ ለጌታ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ የተነሳ ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይወት ዛሬ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ
ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይወር ዘሬ ማዝሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ዘመድ ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል አበቃለት ያለው ማነው ከትናንቱ ይልቅ ደማቁ ዛሬ ነው አበቃለት ያለው ማነው ከትናንቱ ይልቅ ደማቁ ዛሬ ነው ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል ሙሽራዋ የታምራል ሙሽራው ድንቅ አርጎ የሰራቸው የላዩ ልዩ ነው ከፍ አርጎት እንደገና ከፍ አርጎት ነውዳሴ መቼ ድንቅ የሌለበት ተወዳኝ ኢየሱሴ ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይወር ዘሬ ማዝሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ
እሱ በፈቀደው ሰርጌ ነው ዛሬ በቀጠረው ቀን ላይ ሰርጌ ነው ዛሬ ሁሉን አስረስቶ ሰርጌ ነው ዛሬ ወግ ማድረጌን እንዳይ ሰርጌ ነው ዛሬ በውርደቴ ፈታ ሰርጌ ነው ዛሬ የክብሩን ዘውዴ ሰርጌ ነው ዛሬ ሕልም የመሰለ ሰርጌ ነው ዛሬ አቀናው መንገዴ ሰርጌ ነው ዛሬ መቼ ተሳሳትኩኝ እሱን መታመኔ አደረገኝ ቀና አማረልኝ ቀኔ ተደገፍኩትና ልቤ ኩራት አለ ሐዘን አልፎልኛል የደስታዬ ቀን ነው አንተ ያለህበት ያምራል ያምራል የታደምክበት እሰይ ያምራል ግባ ከቤቴ ያምራል ያምራል ሁሉም ይሞላል እሰይ ያምራል አንተ ያለህበት ያምራል ያምራል የታደምክበት እሰይ ያምራል ግባ ከቤቴ ያምራል ያምራል ሁሉም ይሞላል እሰይ ያምራል አበቃላት ያለው ማነው ከትላንቱ ይልቅ ደማቁ ዛሬ ነው አበቃለት ያለው ማነው ከትናንቱ ይልቅ ደማቁ ዛሬ ነው ከፍታዬ ደምድሞታል ጥብቅ አርጎት እጄን ልቤ እንዴት ይረታል ከፍታዬ ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል አንተ ያለህበት ያምራል ያምራል የታደምክበት እሰይ ያምራል ግባ ከቤቴ ያምራል ያምራል ሁሉም ይሞላል እሰይ ያምራል አንተ ያለህበት ያምራል ያምራል የታደምክበት እሰይ ያምራል ግባ ከቤቴ ያምራል ያምራል ሁሉም ይሞላል እሰይ ያምራል አንተ ያለህበት የታደምክበት የደስታቸው ቀን ዛሬ ነውና ጌታን እናክብረው በአዲስ ምስጋና ምስጋና ሙሽራው ተዋበ እንዲህ አማረ እግዚአብሔር ልጆቹን በክብር ደረ ሙሽራው ተዋበ እንዲህ አማረ እግዚአብሔር ልጆቹን በክብር ዳረ የደስታቸው ቀን ዛሬ ነውና ጌታን እናክብረው በአዲስ ምስጋና የደስታቸው ቀን ዛሬ ነውና ጌታን እናክብረው በአዲስ ምስጋና 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 ሕልም ነው የሚያስብል የእግዚአብሔር ቸርነት የእግዚአብሔር ቸርነት ዳር ተጀመረ ዛሬ ያየንለት ዛሬ አየንለት ታዲያ እንዴት ያስችላል ምንድነው ዝምታ ምንድነው ዝምታ አምላካችን ይክበር በልልታ በሆታ በልልታ በቦታ በልልታ በሆታ በልልታ በሆታ የችግር ጊዜ ያልፈና ያልፈና የሐዘን ጊዜ ያልፈና ያልፈና የለቅሶ ጊዜ ያልፈና ያልፈና የማጣት ጊዜ ያልፈና እንዴት ነው? እንዲህ ነው እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳቅ እንዲህ ነው እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳቅ እንዲህ ነው እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ አቤት አቤት ሲቆናስ ኮራ ዘና ብያለሁ ባንተ ክብር ስላየው ሞገስ ስላየው ልቤ ተደላደለ ሆነለት በቃ
እግዚአብሔር ሲያስብ ከሙዚቃው ጋር አጠገባችሁ ያለው ሰው እንዲበል የጌታ ልጅ ወይስ የጌታ ልጅ የኢየሱስ ልጅ ኮራ በል እንጂ የአባቴ የእግዚአብሔር ልጅ ወዬ የኢየሱስ ልጅ አቤት ኮራ በል እንጂ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሰራ እንዲህ ነው ለካ እግዚአብሔር ሲያስብ የጌታ ልጅ ወይ የኢየሱስ ልጅ ኮራ በል እንጂ የአባቴ እግዚአብሔር ልጅ የኢየሱስ ልጅ ኮራ በል እንጂ ጠላት ይቆስም ያገርገር እንጂ ቀና በል የጌታ ልጅ እሱን ለጠራው ላከበረው እስከ ሺህ ትውልድ በረከት ነው። ጌታ ተማምኖ የለም ዝምታ መርገም ተሰብሮ እንዲህ ነው እግዚአብሔር ሲያስብ ነገር ሲሰራ እንዲህ ነው ለካ እግዚአብሔር ሲያስብ እስቲ ዝቅ በልን እያሸበሸብ ስለ ምሕረቱ ስለ እሱ ዝና ሰምቼ መጣሁ ሁሉን ተውኩና ከሰማሁት በላይ አዩት ዓይኖቼ እሱ ጋር ቀረሁ ሰላም አግኝቼ እሱ ጋር ቀረሁ ሰላም አግኝቼ እሱ ጋር ቀረሁ ሰላም አግኝቼ እሱ ጋር ቀረሁ እረፍት አግኝቼ እሱ ጋር ቀረሁ ጤና አግኝቼ እሱ ጋር ቀረሁ ሰላም እሱ ጋር ቀረሁ ለመጨረሻ ከፍ ይበሉ ጠላት የጻፈው የሞት ደብዳቤ ተቀዶ ሳየው ደስ አለው ልቤ ጠላቴን ጥሎ ስላሳየኝ ልቤ በደስታ ዘምራለኝ ዘምራለኝ አምልክ ዝለል ለሱ ጨፍር አቤት ዘምር አቤት አሁን አረፍ ትላላችሁ ሙሽሮችና ሚዜዎች። አንተ አይደለህም ወይ ረዳቴ በጭንቅ ዘመን ረፍቴ። በጌታ በኢየሱስ ክርስቶስ ስም አሁን እናከብርሃለን። ለአንተ ለአምላካችን ክብር እንሰጣለን። ለሁለቱ ቤተሰቦች በረከት ይሁን። ለልጆቻቸው፣ ለልጅ ልጆቻቸው፣ በቤተሰቦቻቸው በዘራቸው ውስጥ መልካምነት ይቀጥል። በማያምር ቀን በድምቀቴ የመጀመሪያ ጊዜ ነው ቤተሰብ ደስታዬ በጣም ብዙ ነው። እጅግ ኩራት ይሰማኛል። በጣም አመሰግናለሁ። በደስታ አብረን እናሳልፋለን። በድጋሚ ታደናመጣችሁ እግዚአብሔር አምላክና አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሁን እናከብርሃለን። ለአንተ ለአምላካችን ክብር እንሰጣለን። በዚህ በጋብቻ ውስጥ መልካምነትህን፣ በጎነትህን፣ ቸርነትህን
እያየን ስለሆነ ደግሞም ጨምረን ስለምናይ አንተን እናመሰግንሃለን። አምላክ ሆይ በነገር ሁሉ ክብር ለአንተ ይሁን። ዛሬም ደግመን እንጸልያለን። በዚህ ጋብቻ ምክንያት ብዙዎች ደስ እንዲላቸው፣ ብዙዎች እንዲባረኩ፣ ለብዙዎች በረከት እንዲሆን በግልጥ ደግመን እንጸልያለን። እናከብርሃለን፣ እናመሰግንሃለን። ለሁለቱም ቤተሰቦች በረከት ይሁን። ለልጆቻቸው፣ ለልጅ ልጆቻቸው፣ በቤተሰቦቻቸው፣ በዘራቸው ውስጥ መልካምነት ይቀጥል። ይህ ሰርግ እነዚህ መጋባታቸው ለምድር ሁሉ በረከት ይሁን ብዬ ጸለይኩ። አምላክ ሆይ ልንበላለው ምግብ ባርክልን፣ ያዘጋጀው እንጂ ባርክ። ያለንበት ምድር ባርክልን። ተማርንበት፣ ወለድንበት፣ አደግንበት፣ ያረጅንበት ባለው ምድር ላይ ክብር ለአንተ እንሰጥሃለን። ልጆቻችን እያደጉ ስላሉ ክብር ለአንተ ይሁን። ሕዝቧን ባርክ፣ መንግሥቱን ባርክ። ሰላም ለዚህ ምድር ብለን እንጸልያለን። አሁን አገር እየምረን ሁሉ ባርካቸው። እንደዚሁም ስለ ሀገራችን፣ ስለ ምድራችን፣ ስለ ኢትዮጵያ፣ ስለ ኤርትራ ምድር ሁሉ እንጸልያለን። ስለ ኤስት አፍሪካ እንጸልያለን። መልካምነት በዛ ምድር ይሆን። ዘመዶቻችን በዛ፣ ወገኖቻችን በዛልና ያን ምድርም ከመልካምነትህ አስብ ብለን ጸለይ። ሁሉ ደግሞ ለአንተ ክብር ይሆን። ምግባቸውን በደስታ ይበሉ እንደሚል ምግባችን በደስታ እንበላለን። ሁሉ ደግሞ ለአንተ ለአምላካችን ክብር ይሁን ብለን በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። ሁሉ ለአምላካችን ለእግዚአብሔር ክብር ይሁን። እግዚአብሔር ይባርካችሁ። አንተ አይደለህም በጭንቅ ዘመን እረፍቴ፣ በማያምር ቀን ውበት ድምቀቴ፣ የደስታዬ ድምፅ ጩኸቴ። አንተ አይደለህም ወይ ረዳቴ፣ በጭንቅ ዘመን እረፍቴ፣ በማያምር ቀን ውበት ድምቀቴ፣ የደስታዬ ድምፅ ጩኸቴ። የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማነሳው ከሰው፣ የደስታዬ ቀን ባለቤት ብቻህን ታይበት ይሄን ነው ምለው። ተመስገን 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 ተመስገን። አዘኑ ክፉ ያዩልኝ ቀኖቼ፣ እምባን የሻቱ ላይኖቼ፣ ቀኔን አዘኸው ከላይ ከሰማይ ጠገብ በደስታ ሳቅ ሲሳይ። አዘኑ ክፉ ያዩልኝ ቀኖቼ፣ እምባን የሻቱ ላይኖቼ፣ ቀኔን አዘኸው ከላይ ከሰማይ ጠገብ በደስታ ሳቅ ሲሳይ። የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማነሳው ከሰው፣ የደስታዬ ቀን ባለቤት ብቻህን ታይበት ይሄን ነው ምለው። ተመስገን 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 ተመስገን። ይገባሃል ተመስገን፣ ይገባሃል ተመስገን፣ ይገባሃል ተመስገን፣ ይገባሃል ተመስገን ተመስገን። እስቲ እልልታ ጭብጨባ ለጌታ ክብር እየሰጠን እስቲ እልልታ ጭብጨባ ለጌታ ክብር። ያለፈውን ጌታ ባንተ ነው ያለፈውን ኢየሱስ ባንተ ነው። እልልታ በጭብጨባ ለጌታ ባንተ ነው ነገሬ የሚያምር፣ ባንተ ነው ቆሜ ብሰምር፣ ባንተ ነው ካንተ
የተነሳ ባንተ ነው ስም ይነሳ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ የተነሳ ድምፃችሁ አይሰማም ያለፈውን ጌታ ባንተ ነው ያለፈውን ኢየሱስ ባንተ ነው በረንታ በጀብጀባ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ የተነሳ እጆች እልልታ ጭብጨባ ለጌታ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ የተነሳ እኔ ሳሙኤል ገዛኸኝ እባላለሁ። የሙሽሪት ጽናት ሳሙኤል ገዛኸኝ አባቴ ነው። እንደዚሁም ልጄን ተያይመር እንኳን ደህና መጣህ። እጅግ በጣም ደስተኛ ነኝ። የመጀመሪያ ጊዜ ነው ልጅ ስገር ደስታዬ በጣም ብዙ ነው። ቃላት አይገልጸውም። በቅድሚያ መናገር የምፈልገው እንግዶቼ ሁሉ እንኳን ደህና መጣችሁ። የደስታዬ ተካፋይ ለመሆን እዚህ በመድረሳችሁ እጅግ ኩራት ይሰማኛል። በጣም አመሰግናለሁ። ባለቤቴ ምስራች እንደ ወንድም የሆኑ ብዙዎች አሉ እና አማረ እነ ሳሙኤል እነ ታመነ ሁሉም ጠርቼ የማልጨርሰው እነ ጥላሁን ደፋ ቀና ብለው ይህንን ዝግጅት አብረውን ሲያሳልፉ የነበሩትን ወዳጅ ዘመዶችን ሁሉ እጅግ አድርጌ አመሰግናለሁ። በመቀጠል ቀጥታ እንግዲህ በአቅማችን እናንተን እና እንግዶቻችንን ደስ እንድትሰኙ እኛም ኩራት እንዲሆንልን ያዘጋጀነው ግብዣ ላይ ለመሳተፍ በመምጣታችሁ ደግሜ እያመሰገንኩኝ አሁን ወደ እራት ግብዣው ጋብዛችኋለሁ። እንግዲህ የሚበላም የሚጠጣም ለእግዚአብሔር ክብር ሁሉን ያደርገው ብላለሁኝ። የሚዘመረውም የሚዘፈነውም ለእግዚአብሔር ክብር ነው። እግዚአብሔር በየትኛው ማንም ምንም ያምልክ፣ ትዳር የእግዚአብሔር ነው። እግዚአብሔር በትዳር ደስ ይላል። እውነት ነው አይደለም? የሚጠጣም ደስ ይበለው፣ የሚዘምርም ደስ ይበለው፣ የሚዘፍንም ደስ ይበለው። ስለዚህ ሁሉም ሞልቷል። ለስላሳ የፈለገ ለስላሳ፣ ቢራ የፈለገ ቢራ፣ ጠጅም አለ፣ እሱንም የፈለገ ሁሉም ቁርጡም አለ እና ስትበሉ ስትጫወቱ ደስ ይበላችሁ። በደስታ አብረን እናሳልፋለን። በድጋሚ እንኳን ደህና መጣችሁ። ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣንም ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ቃል
ቃና ዘገሊላ በድግሱ ቦታ ወዳጅ ሰበን ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው የደስታቸው ቀን ዛሬ ነውና ጌታን እናክብረው በአዲስ ምስጋና ምስጋና ሙሽራው ተዋበ እንዲህ አማረ እግዚአብሔር ልጆቹን በክብር ዳረ ሙሽራው ተዋበ እንዲህ አማረ እግዚአብሔር ልጆቹን በክብር ዳረ የደስታቸው ቀን ዛሬ ነውና ጌታን እናክብረው በአዲስ ምስጋና የደስታቸው ቀን ዛሬ ነውና ጌታን እናክብረው በአዲስ ምስጋና 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 ሕልም ነው የሚያስብል የእግዚአብሔር ቸርነት ትዳር ተጀመረ ዛሬ ያየንለት ታዲያ እንዴት ያስችላል ምንድነው ዝምታ አምላካችን ይክበር በእልልታ ቦታ
አንተን በሳራ ደሞ በአብርሃም አሳይቷል በኢየሩሳሌም አሳይቷል በኢየሩሳሌም ለትዳር አብረን እንጣር በቃል ኪዳን እንድንጸና ይርዳን ለመልካም ጋብቻ ማየትም ማሰብም የያዙትን ብቻ ማየትም ማሰብም የያዙትን ብቻ ታማኝ ስንቅፋት አይንካው እግሩን ተካፍሎ አዳሪ ነው ደስታ ችግሩን ደስታ ችግሩን በርቺ በርቺ ኋላ እንዳትረቺ ለትዳር አብረን እንጣር ቢያገኝም አይነካ ጎበዝ ያላንድ ሰው ቢያገኝም አይነካ በወደደው ኮርቶ ባመነው የጸና እሱ ነው የጊዜው የዘመኑ ጀግና እሱ ነው የጊዜው የዘመኑ ጀግና በርታ ኋላ እንዳትረታ ለትዳር አብረን እንጣር በንጹህ ፍላጎት ትዳርን መስርቶ እየተጋገዙ መኖር ነው በርትቶ መኖር ነው በርትቶ ሲጣፍጥ በፍቅር ሕይወት እንደማረ ይህ ነው ከራስ አልፎ ለሌሎች ማማረ ይህ ነው ከራስ አልፎ ለሌሎች ማማረ ለፍቅር ይደርሳል እግዚአብሔር በቃል ኪዳን እንድንጸና ይርዳን ለፍቅር ይደርሳል እግዚአብሔር በቃል ኪዳን እንድንጸና ይርዳን ለትዳር አብረን እንጣር ፍቅሬ ባንተ ነው አማሬ ክብር ለእግዚአብሔር ክብር ለአምላካችን ይሁን ኢየሱስ ክርስቶስ ጌታ እስቲ አሜን በሉኝ ምግቡ ጥሩ እንደነበረ አስባለሁ እኔ ስለተስማማኝ እግዚአብሔር ይባርካቸው ቴምስልና ሳሚን እስቲ እግዚአብሔር ይባርካችሁ በሉልኝ አረ በደንብ በሏቸው እግዚአብሔር ይባርካችሁ በሏቸው ክብር ለእግዚአብሔር ይሁን ስንበላ በጥቅታ እንደበላችሁ በጣም ብዙ አላቆያችሁ እኔ አንድ ልማድ አለኝ የሙሉ የእግዚአብሔር ቃል ሲናገር ሰው ቁጭ እንዲል እወዳለሁ ልቦና እና ጆሮ እንዲከፍት እፈልጋለሁ ትንሽ ደቂቃ ለምሽቶቹ ክብር ለደስታቸው ዝም ብትሉ በጣም ደስ ይለኛል እግዚአብሔር ይባርካቸው ዝም ላለ ብሎ ነጁ ተከታታይ ውስጥ አንድ 10 ደቂቃ አንድ ሰው በደንብ ልቡንም ጆሮንም አይኑንም ሁሉ ነገሩን ወደ እኔ ካመጣ እርግጠኛ ነኝ እነግራቸዋለሁ እኔ የጠቀመኝ እናንተ ይጠቅማቸዋል በጣም የጠቀመኝ ነገር በማይክና በጽናት ህይወት ውስጥ የገባ ነገር ለእናንተ እነሱ ምንም ስለማይሉ አካፍላቸዋለሁ እና እግዚአብሔር ይባርካቸው እግዚአብሔር መልካም ትናንት ማታ እኔ ከማይክ ጋር አብረን ያመሸሁት ትናንት ማብራይ ነበረች ልጆቹ አብረን ያመሸነው
ወደ ቤቴ ሲሄድ ግን አንድ ነገር አሰብኩኝና በጣም ደስ አለኝ። እግዚአብሔርን ማመስገን እኮ ትዳር ጥሩ ነው፣ ቤተሰብ መመስረት ጥሩ ነው፣ መጀመር በጣም ጥሩ ነው። ግን ቀጥሎ እስከዛ ስሚል ነገር በጣም እያስብኩ ነው እና እዚህ ውስጥ ትዳር ያላችሁ ሰዎች እንዳላችሁ አስባለሁ። ልጅ ወልዳችሁ እንዳላችሁ አስባለሁ። ሀያቶች የሆናችሁ እንዳላችሁ አስባለሁ። ማግባት የምታስቡ እንዳላችሁ አስባለሁ እና ዛሬ የሰርግ ዋዜማ ስለሆነ እንደ አንድ ቁም ነገር ብንጨብጥ በጣም ደስ ይለኛል። ከኔ በላይ ደግሞ ማይክና ጽናት በጣም ደስ ይላቸዋል። ክብር ለኢየሱስ ይሁን እና ጌታን በጣም ነው የማመሰግነው። በእውነት ስንምላችሁ ዛሬ በፍሬ እናገራለሁ። የመጀመሪያ ልጅ ነው የዳርኩት። ክብር ለእግዚአብሔር። ብዙ ሴቶች ልጆች አግብተው ሄደውብኛል። ወንዱ ግን ይዞልኝ መጥቷል። አሜን ይሁን። ክብር ለኢየሱስ እና በየጉባኤው ሲሄድ የዳርኳቸው ልጆቼ ናይና ሰላም እያልኳለሁ። አሁን ግን የትም አይሄድም፣ ይዞልኝ መጥቷል። ስለዚህ ለእኔ ክብር ነው። እግዚአብሔር ይመስገን። እስቲ አሜን በለኔ ኮረ ደስ እግዚአብሔር። ትዳር ስታስቡ ምን እንደምታስቡ አላውቅም፣ ግን ዛሬ የምናስበው ሀሳብ በጣም ጥቅል እናደርገው አስባለሁ። በተለይ ከዚህ ከላይ ልጀምረው። ሀገራችሁን የምትወዱ ምን አልኳችሁ? አልሰማችሁም? ሀገራችሁን የምትወዱ፣ ቤተሰባችሁን የምትወዱ፣ የመጣችሁ ቤተሰብ የምትወዱ፣ ጄኔሬሽን ሊቀጥል የምትወዱ፣ ሰው ከዚህ በኋላ በትዳር ጉዳይ ተጎድቶ ማየት የማትፈልጉ፣ በተለይ ልጆቻችሁ በነገሩ ሰክሰስ እንዲያደርጉ የምትፈልጉ፣ በቃ በሀይር ሌቭል እንዲደርሱ የምትፈልጉ ሰዎች ሁሉ በእውነት ልቦናችሁ በደንብ ትልቅ የደቂቃ ጆሯችሁ ከፍታችሁ ስሙኝ እና እሱ ተናግሬ እቀመጣለሁ። እግዚአብሔር ይመስገን። ስለ ድሉ ጌታ አመሰግናለሁ። እግዚአብሔርን እባርካለሁ። ለምንድን ነው ትዳር የሚያስፈልገው ብለን እኔና እናንተ ካሰብን የሚያስፈልግበት ትልቁና ዋና ምክንያት ጄኔሬሽን መቀጠል ስላለበት ነው። ምን አልኳችሁ? ጄኔሬሽን መቀጠል ስላለበት ነው። ዛሬ ከዚህ ቦታ ሳትወጡ በሁላችሁ ልብ ውስጥ እግዚአብሔር አምላክ እኔ ተጠቅሞ ጄኔሬሽን ያስቀጥላል ብላችሁ አስቡ። እናንተ ተጠቅሞ እግዚአብሔር ጄኔሬሽን ያስቀጥላል። ስለዚህ ኃላፊነት እንደሚሰማው ሰው እኔ ኃላፊነት ይሰማኛል፣ ያገባኛል። እድሜ በምድር እስካለበት ድረስ አንድ ቁም ነገር ሰርቼ አልፋለሁ። እሱም ደግሞ በጄኔሬሽን ለውጥ አመጣለሁ። በልጆቼ በልጅ ብሉና እሱ እንድታስቡ ጠይቃቸዋለሁ። ክብር ለእግዚአብሔር ይሁን። እኔ መጽሐፍ ቅዱሴ ማጥናት ሲጀምር አንድ ነገር አስተዋልኩ። በጣም ደስ አለኝ። የቱ ጋር ጉልበት ያለው ኃይል ያለው የት ነው? ብርታት ያለው የት ነው? በተለይ ትውልድ ላይ ልጆች ላይ ወጣቶች ለመስራት ጉልበት ያለው የት ነው ብዬ ሳስብ ትልቅ ዩኒቨርሲቲዎችን አሰብኳቸው። እዛ እንዳልሆነ በጣም ደርሼበታል። ትልቅ ኃይል ያለው ወይም ትልቅ ሀገር ስለኖር ማለት ነው። ትልቅ ኃይል እግዚአብሔር ያስቀመጠው ቤተሰብ ውስጥ ነው። ምን አልኳችሁ? ትልቅ ኃይል ያለው ቤተሰብ ውስጥ ነው። ከጠንካራ ቤተሰብ የወጣ ልጅ ለአገር ለምድር በረከት ይሆናል። አሁን ያለፈው አልፏል፣ የሆነው ሁሉ ሆኗል። ዛሬ ግን በዚህ ላይ ተስማምተን ከኔ በኋላ ብላችሁ ልትነሱ ነው። በምድር ባለኝ ቆይታ ሁሉ ጄኔሬሽን ላይ ረፍት አመጣለሁ፣ ሰላም አመጣለሁ። ስለዚህ ትዳር ውስጥ ያላችሁ በደንብ አድርጋችሁ ስሙ። አሁን ትዳር ውስጥ ያላችሁ ከባል ከሚስት ጋር የምትኖሩ ዛሬ የኔ ቀን የማይቀን የጥራት መልስ ቢሆን ግን እኔ ስማልላችሁ ስሙ። ትዳር ውስጥ ያላችሁ የመጀመሪያ በአንድም በሌላ ደግሞ ትዳራችሁ በቃ እንደማይሆነው እንደማይመለሱ ሄደን ካላችሁ እናንተ በደንብ አድርጋችሁ ስሙ። ማግባት የምታስቡ እናንተ በደንብ ስሙ። ሶስት ሰዎች እናንተ ከሰማችሁ ዛሬ ተርፋማ ወደ ቤት ሄዳል። ስለዚህ ትዳር ክቡር። ትዳር ምንድን ነው? አልሰማኋቸው። ትዳር ክቡር ነው ዘመዶች፣ ትዳር ክቡር ነው። ማግባት በጣም መታደል። ግን ካሉት ቅዳሜ ዕለት ድል አግኝቼ ስናገር ነበርና ትዳር ግን ሰው መርጦ የሚገባው ጉዳይ መርጠን አስበን ደግሞ ተምረን የምንገባበት ጉዳይ ነው። አሁን ያለው ጄኔሬሽን ዝም ብለን አንገባ። በደንብ ጊዜ ወስደን በደንብ ተምረን የምንገባው። በዙሪያችሁ ተመልከቱ። ትልልቅ ዩኒቨርሲቲዎች፣ ትልልቅ ኮሌጆች አሉ። ልጆቻችንን ከኤሌመንተሪ ስኩል እስከ ዩኒቨርሲቲ ድረስ የሚያዘጋጇቸው ለነገ ፊውቸራቸው ብቁ ሰው ሊሆኑ። እግዚአብሔር አምላክ ደግሞ ለፈቀደ ሰው በትዳር ውስጥ ደግሞ ትልቅ ለውጥ እንዳይመጣ ልጆቹን ማስተማር ይፈልጋልና እባካችሁ 20 ዓመትም 30 ዓመትም 5 ዓመትም 10 ዓመትም ምንም አክል በትዳር ውስጥ ኖሮ እንደገና ሀብላችሁ እንድትጀምሩ እንድትማሩ አደራላችኋለሁ። ትዳር በግምት አይመራም። ትዳር ከባለቤቱ ከእግዚአብሔር መማር ስለሚያስፈልገን እኔ የመጀመሪያው ኃይል ያለው ትዳር ጋር ከሆነ የእኔ ቤተሰብ ለዚህ ጄኔሬሽን እንዴት ነው ፍሬ የሚያፈራ? በደንብ ስሙ ወገኖች። የትኛውን ምድር ሂዱ፣ የትኛውን ምድር ከዚያ ሀገር ጀምራችሁ እስከ ሀገራችን ድረስ የትኛውን ምድር ሂዱ፣ ይህ ሁሉ የምታዩት ፕሮብሌም ጠንካራ ቤተሰብ ስለሌለ ጉዳዩ የቤተሰብ ጉዳይ።
እምኑን አገር ቢጠፋ ነገር ቢበላሽ ልጆች ከመስመር ቢወጡ ምናምን ውስጥ ቢገቡ በደንብ አድርጋችሁ ስሙኝ። ጠንካራ ቤተሰብ ስለሌለ ፕሮብሌሙ ቤተሰብ ጋር ነው። ስለዚህ ዛሬ ትዳር ውስጥ ያላችሁት እና ወንድሞች በደምብ ስሙ። የአንቺ ኃላፊነት ነው፣ የአንተ ኃላፊነት። ማብላት ጥሩ ነው፣ ማጠጣት ጥሩ ነው፣ ማልበስ ጥሩ ነው። ከሁሉ በላይ ግን እኔ ከባለቤቴ ጋር ተስማምቼ ልጆቼን ቤኔፊት የሚያደርጉ እንዴት ተጽዕኖ ላምጣ፣ እንዴት ለውጥ ላምጣ። ጠዋትና ማታ በግል የምነግረው ማይክ ከስራ አይለይም። በቃ በዚህ በጣም ጠንካራ ነው። ለውጥ ከሚያመጡ ሰዎች መካከል እንዲሆን ስል ማግባቱን አግብቷል። ከዚህ በኋላ ግን ለውጥ እንዴት ነው የማመጣው ቤት በዚህ ጀኔሬሽን ላይ? ይሄ ለሁላችሁ ዛሬ ያደራላችኋል። የመጀመሪያው ትዳር ውስጥ ያላችሁ ከባል ከሚስት ጋር ያላችሁ መጀመሪያ ምን ላድርጋላችሁ? ባልሽን ወይም ሚስትህን ማክበር ጀምር እየመክራችኋል። የመጀመሪያው ልጆቻችሁ ከኔና ከእናንተ ማየት የፈልጉት ሚስት ባሏን ስታከብር፣ ባልን ሚስቱን ሲያከብር ልጆቻችን ማየት ይፈልጋል። ብዙዎቻችን ልጆች በጣም ፎከስ እናደርግ። ዛሬ ግን አይኖቻችን ከልጆቹ ላይ አንሱና ወደ እናንተ አድርጎት። እኔ የምር የውስጤ እግዚአብሔር ልቤን በሚያየው ሚስቴን አከብራታለሁ። ሪስፔክት አለኝ ወይ ለሚስቴ? ለምታመጣው ሀሳቧን እኮ መቀበል የለብኝም፣ ግን ሀሳቧን አከብረዋለሁ ወይ? በቃ ሀሳቧን ይቀበለዋለሁ። ይሄ እናንተ ቤት ልጆቻችሁ እናንተ ስትካብሩ አዩ ማለት እመነኝ ነገር ሲወጣ የትኛው ዩኒቨርሲቲ የማያገኘው ትምህርት ቤት። ይሄ አደራችሁ በማይክና በጽናት ጸሎት ምን ልውሰድ ካላችሁ ሚስቴን ማክበር መጀመር አለብኝ። ባሌን ማክበር መጀመር አለብኝ። ይሄ ትልቅ ጉዳይ ነው። እመኑ ቤት ውስጥ ሚስቱንና ልጁን ያላከበረ ሰው ውጭ ወጥቶ ሰው ቢያከብር አይሰራም። 0 ከ10 ዋጋ የለው። አገር አይለውጥም፣ ትውልድ አይቀየርም፣ ሸክም ነው የሚሆነው። ዛሬ ግን እኔና እናንተ ከሸክም ነፃ እንውጣ። በተለይ የምንወዳት ሀገራችን ሰላም ረፍት ሊመጣ እመኑ እዚህ ምድር የጥሩ ልጆቻችን እኔና እናንተ ከበረታን ለምድራችን በረከት ይሆናል። አሜን ባትሉም ሆነ ለሱ ጠዋትና ማታ ሞተው እዚህ ምድር የጥሩ ልጆቻችን ለምድራችን በረከት ይሆናል። ግን ለዛ የኔና ዛሬ የምንኖሩ ወሳኝ እንዴት ነው ምትሮ ቤት ባልሽን ታከብረዋለሽ፣ ባልን ታከብረዋለሽ። ይሄን አጋጣሚ ታገኝ በፍጹም ትህትና እንለምናችሁ ሁላችሁ አለባለ እግዚአብሔር ቃል ይናገር ልንከባበር በጣም ወሳኝ። በቃ ልንከባበር መካው ደግሞ ከመካከላችሁ እናንተ ቤት ይቅርታ መደራረግ አለ ማለት ነው። ይቅርታ ባለበት ቤት ውስጥ ምን አለ? መከባበር። መከባበር ካለ ደግሞ ይቅርታ ለመደረግ በጣም ቀርብ ልጆቻችሁ እንዲለወጡ ልጆቻችሁ ሰክሰስ እንዲያደርጉ ዛሬ እናንተ ይቅርታ ስጠይቁ ልጆቻችሁ ማየት አለባችሁ። ይሄን ካላመናችሁ ነገ ሰኞ ጠዋት በስፔሻሊ መንገበሪ ካውንቲ ፐብሊክ ስኩል ሄዳችሁ ልጆቻችሁ ከስኩል ባስ ሲወርዱ ይዋቸው አንድ ቀና ብሎ የሚል አታገኙም። ከ10 7 ቀን ቆይቶ ነው የሚሄዱት። ዋይ ከቤት ውስጥ ደስተኛ ነው። ተቋርፋችሁ ይቅርታ ሲደራረጉ ለሚወጡ ስለ ልጆች ሁሉ አቀርቅረው ነው የሚወጡት። ልጆቻችን ቀና ብለው የሚሄዱ እኔና እናንተ በይቅርታ መመላለስ መጀመር አለብን። ይህ የእግዚአብሔር እውነት፣ ይሄ ደግሞ ለሰው ሁሉ የሆነ ጉዳይ ነውና ይሄ አደራላቸዋል። እኔ ባሌን ይቅር እለዋለሁ፣ እኔ ሚስቴን ይቅር እለዋለሁ። ሪስፔክት የሚያደርግ ሰው ይቅርታ ለማለት በጣም ቀርብ። ሶስተኛ ምትላለ ካላችሁ በቤታችሁ ውስጥ አንተ ለሚስትህ ሚስትም ደግሞ ለባሏ ኮምፕሮማይዝ ማድረግ ከቻላችሁ ከነገሩ ሱቅ ብላችሁ ማለት ብትችሉ ኮምፕሮማይዝ ብታረጉት አንዳንድ ጉዳይ ላይ በጣም ባታገሉት ብታበሩት ስላላወቀች ነው ስላልገባች ብላችሁ በሰፊ ትግል ማለት ብትችሉ ሚስትም ባሏ ባለ ሚስቱ አሳልፎ ባይስ ለውጭ ሰው የገበናችንን ብንሸፍ እርስ በርስ ኮምፕሮዝ ብንደራረግ ልጆቻችን ወሳይተው ልጆቻችን በሰላምና በጤና በእርጋታ እኛ ቤት ውስጥ ያቀም እንደው አሜት አይሆንብኝና የኔና አንተ አበሻ ልጆች ምንም አይጎልባቸው። አማምሯቸው በጣም ጎበዝ ልጆች ናቸው። በተለይ አሁን የሚውሉ ልጆች አለ very smart በጣም ጎበዝ ናቸው። ማዝነውና የሚጎላቸው ግን በቂ ፍቅር ግን አያገኙም። ቤት በቂ ፍቅር አያገኙም። የአባትን የእናትን ፍቅር አያገኙም። እሺ ብላችሁ ከሰማችሁ ከዚህ ቀን ጀምራችሁ ልጄ እኔ ቤቱ ልጄ ፍቅር ጠግቦ ያድጋል፣ ሴቷ ልጄም ፍቅር ጠግባ ታድጋለች የሚል ሀሳብ ውስጣችሁ ከያዛችሁ የኔና የእናንተ ልጆች ነገ አገር ይለውጣል። ለዛው ልባቸው ቅን ይሆን ሰው የሚወዱ ሰው የሚያከብረው ከንግግር ባለፈ በምድር ላይ ተጽዕኖ የሚያመጡ ልጆች እንዲሆኑ ዛሬ እናንተና እኔ የምናደርገው ይሄ። ስለዚህ ይህን ትምህርት በጽናት ለማየት ቤት አይዋን ቤት ተስፋ አደርጋለሁ በእነዚህ ጀነሬሽን ላይ ነው ኢየሱስ ክርስቶስ ጌታ። ስለዚህ ለውጥ እናምጣ ብለን ካሰብን ለውጥ የሚጀምረው ከኔና ከእናንተ ነው።
ሶስት ነገር የነገርኳችሁ እና ይሄን ነገር ማድረግ ከቻላችሁ በእናንተ ቤት ውስጥ መልካም ነገር ምናልባት እንደው መናገር ስላለብኝ ሳይሆን እውነት ስለሆነ ነው። ምናልባት ትዳራችሁ በአንድ በሌላ ተለያይቶ ለቢያዘ ሲንግልማ አገልጋይ ስለሆንክ ግድ መናገር ስላለብኝ እውነት ማውራት ስላለብን ነው። ሲንግል ማሞች ካላችሁ፣ ሲንግል ዳዶች ካላችሁ ለእናንተ መልእክት አለ። እህቶችና ወንድሞቼ በቃ በአንድ በሌላ ትዳሩ ፈርስ ሊሆን ይችላል፣ ልለምናችሁ። ልጆቹ ግን በእናንተና በኔ ምክንያት ግን መጎዳት የለባቸው። አራ በደል ፈገግ በሉ። ልጆቹ በእኛ ምክንያት መጎዳት የለባቸው። በእኛ አሮጋንትነት፣ በእኛ አላዋቂነት፣ በእኛ እንደው ትዕቢት ምናምን ልጆቹ መጎዳት የለባቸው። ስለዚህ ይቅርታ መጠየቅ አለበት። ባል ይቅርታ መጠየቅ አለበት። ነገሩ መዘጋት አለበት። ልጆቹ እየሰሙና ያያዩ መተው ካለበት ለልጆቹ መተው አለበት። ልጆቹ መጎዳት ስለሌለባቸው ምን በወጣቸው ለምን ይጎዱ? በኔ ኢጎ፣ በኔ አለማወቅ፣ በኔ ግል ፍላጎት፣ በኔ አትንኩ ባይነት ለምን ልጆቹ ይጎዱ? ለምን? ስለዚህ ሁለታችሁ የምራችሁ ይቅርታ ተጠያይቃችሁ ነገሩን መዝጋት፣ አንዳችሁ ስለአንዳችሁ ተመልሳችሁ ከልጆቹ መካከል ስላሉ በትክክል አንዳችሁ ስለአንዳችሁ መልካም እያወራችሁ የልጆቹ አእምሮ መስተካከል አለበት። አባት በልጆቿ ቤት እናት ስለባላ ማውራት ክፍ ማውራት የለባቸው። ልጆቹ መስማት የለባቸው። ለምን ይጎዱ? ምን በወጣቸው? ይሄ ነው አደራዬ። በዚህ ካላችሁ ምናልባት ካላችሁ በፍጹም ይቅርታ በቃ ነገሩን ዝጉ። ስለ ልጆቻችሁ ብላችሁ ይሄ አደራዬ ጭምር ልጆቹ ላይ በፍጹም ድፍረት ብላችሁ ልጆቻችን እነዚህ ነገሮች ቤታችን ዛሬ እኔና እናንተ ኤክሰርሳይዝ ማድረግ ብንጀምር እመኑ ልጆቹ የእውነት መኖር ይጀምራሉ። አልዋሻችሁም። አንዳንድ ልጆቻችን ቀን የሚጠብቁት እሺ ስላሏችሁ እንዳይመስላችሁ አይውሽ ልባቸውን ከፍተን ብናይ በብዙ ጭንቀት ውስጥ ያሉ በፍጹም አልተረዳናቸው፣ በፍጹም አንግባባ አናወራቸው። ግን ይመስላል ሲወጣ ሲገባ ወገኖች ቀን የሚጠብቅ ከዛ ቤት ሲወጣ ጨንቆታል። ዋይ ምን የሚያዩ ነገር ስለሌለ። ስለዚህ የኔና የእናንተ በትክክል መኖር ጄኔሬሽን ያድናል። ስለዚህ ከኔ ቤት የሚጀምረው ከእናንተ ቤት የሚጀምረው የጀምረው ወገኖች ነገሩ እግዚአብሔር ያድርገው ወይ በቃ እኔ እንደዚህ እንስማማ። በቃ ትዳር ያዛች ካልቀረ ልጅ መምጣቱ ካልቀረ በቃ ስለ ልጆቹ እንኖርላቸው። መልካም እናድርግ፣ እንስማማ፣ እንነጋገር፣ እንተው አንዳንድ አላስፈላጊ ነው። ብዙ አጉል ምክሮች አሉ። እነሱም ተዋቸውና በቃ ስለ ልጆች ይጎዳ ስለ ልጆች ዋጋ ከፍላለሁ ብላችሁ ብትሄዱ በሌላ በእናንተ መልካም ይላል። ዘራችን ነገና ከነገ ወዲያ ላይ አንቆጭ፣ በፍጹም አንቆጭ። ዛሬ ልጆቹ ደርሰውናል። ገና የመጡ ልጆቻችን በጣም እርግጠኛ ነኝ ኮሌጅ የሚጨርሱ ልጆች በጣም ጥቂት ናቸው። በእኛ ኮሚኒቲ ውስጥ አሁን እየመጡ ለኔክስት የርስ በጣም ልጆቻችን በሀይል ይደርሳል። 15 ዓመት ነው በጣም ሀገሩን ሞላውን አልባቸው የኔና የእናንተ ልጆች ግን ዛሬ እንነሳላቸው ልባሞች ነው። ሶስት ነገር ልግብላ ጨርስ። ሚስት ባሏን ሪስፔክት ማድረግ አለበት። ይሄ ምርጫ ሳይሆን ግዴታ። ቤት ውስጥ በይቅርታ መመለስ አለባችሁ። ባል ለሚስት፣ ሚስት ለባሏ ይቅርታ ማድረግ አለበት። ይሄ ግዴታችሁ። ነገሮቻችን ኮምፕሮማይዝ ማድረግ አለባት። ይሄ ግዴታችሁ። ሁለተኛ ላይ መጨረሻ ምትላለህ ካላችሁ እባካችሁ ከልጆቻችሁ ጋር አብረናቸው እንኖር። ምናልኳችሁ ከልጆቹ ጋር አብረናቸው እንኖር። አንዳንዶች እንኖር አይደለም እዚህ ያለነው፣ ግማሾች ኢትዮጵያ ነው የምንኖረው። እኔ ግን ልምከራችሁ እንደወንድም ግድ የላችሁ እዚህ አብራችሁ ከነሱ ጋር ነው። ኢትዮጵያዊ ደርሰላል። ግድ የላችሁ ልጆቹ ሚስ ያደርጓቸው እዚህ እንኖር። እኔ በኢትዮጵያ ቤት አስሩ ያባለ እሱ የፈለጋችሁ ግን መጀመሪያ ዲንስ ነው። ልጆቹ እዚህ ሀገር ነው ይሄን ሀገር ነው የሚያውቁ ይሄ ሀገራቸው እዚህ የተወለዱ። ስለዚህ እዚህ አብረናቸው ዋጋ ነው። ይሄ አደራ ይሄ ሌላ ቀን እንደው እንዳላገኛችሁ ስለምችል ነው። እግዚአብሔር ዘመናችሁን ይባርክላችሁ። ዘመናችሁ ይባርክ። አሜን። በልጆቻችሁ ማታዝኑ፣ በልጆቻችሁ የማታፍሩ፣ ልጆቻችሁ እጅና አንገታቸው ጌጥ ይሁንላችሁ፣ ክብር ይሁንላችሁ። አራሜን ይበለው። እኔ ድል አግኝቼ አውቃለሁ። ብዙ የዚህ ሀገር የፖለቲካ መሪዎችን አውርቼ አውቃለሁ። ብዙ ድል አግኝቼ ሰብስቤም አውቃለሁ። ግን ፈልጌ ያጣው ሶሉሽን በቃ ዞራችሁ ስትሄዱ ልጆች ያለው ጉዳዩ ቤተሰብ ጋር ወገኖች ልበቅን የሆኑ የሀገር መሪዎች እንፈልጋለን። ከእናንተና ከኔ ጓዳ ውስጥ መውጣት አለባቸው። ልባቸው ቅን የሆኑ ህዝብ የሚወዱ ሰዎች ያስፈልጉናል። አደራዬ ጭምሩና እግዚአብሔር ዘመናችሁን ይባርክላችሁ። የመጨረሻ ቃሌ ነው። ተባረኩ። እግዚአብሔር ዘራችሁን ይባርክላችሁ። ዘመናችሁ ይባረክ። ስለዚህ እናንተ ማደረ ስለዚህ በእግዚአብሔር ቤት ሙከራ የለም ብያቸው አይደለም። ስለዚህ የምንወደውን እናገባን። ዘራችሁ እግዚአብሔር ይባርክላችሁ። ጌታ ያክብራችሁ። እግዚአብሔር ይባርካችሁ።
ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ሰበን ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው ማቄን ቀደህም ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሱ በቃ አለፈ መከራው ተነሳ ያሁሉ አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ቅኔ ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በእኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተነ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተነ ነገም ተስፋዬ የመጨረሻ መደምደሚያዬ ላንተ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ምላሽ ባይሆንም ሰማለሁ እኔ ማውቀው መልካምነት ልናገረው ደግ መሆኔ ሳሞካሸው ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በደሜ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ማቄን ቀደህም ባዬን አበስከው
ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ ግራው ተነሳ ያበሳ እንደ ማርያም ከበሮ ልብሴ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ ቢስ ላመስግን አምሮልኛል ላዜምልህ ልቀኛ ቢስ ልቤን አየኸው የስውር ጸሎቴን ዘልቀህ ጓዳዬ ገብተህ ሰማኸው የማንም ባለዕዳ ኧረ አይደለሁም ብናገር እኔ ስራዬን ስትሠራው ስታሳምረው ስላየው ባይኔ የቅርቤ ሚስጥረኛዬ የነፍሴ ወዳጅ ሁለንተናዬ የቅርቤ ሚስጥር የነፍሴ ወዳጅ ሁለንተናዬ ላንተ ዘመኔን ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ ምላሽ ባይሆን አይሆን ሰማይ እኔ ማውቀው መልካምነት እናገረው ደግ መሆንኔ ሳሞካሸው ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በያዬ ያውቀዋል የቀን በስስራብ የረሰረሰ ያዬ ያውቀዋል የቀን በስስራብ የረሰረሰ
አላችሁ የቃል ኪዳን አምላክ ያስተሳሰራችሁ እግዚአብሔር ነውና የትዳር ጅማሬ ስራው ግሩም ነው ደስ ብሎናል ዛሬ ልዑል አሰናዳ ባርኮት የሚበላ ከማመስገን በቀር ምን ይባላል ሌላ የዘላለም አምላክ ወደ ረፍት አመጣ ከብቸኝነት መንደር ያወጣ ሙሽሪት ሙሽራው እንኳን ደስ አላችሁ የቃል ኪዳን አምላክ ያስተሳሰራችሁ እግዚአብሔር ነውና የትዳር ጅማሬ ስራው ግሩም ነው ደስ ብሎናል ዛሬ አክሊል የለበሰ ሙሽራው ሲያምርበት ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ሰበን ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬን ሞላው ኦሆ ገላታ ጀና 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 ኦሆ ገላታ ጋሪ ጉዳ ካኑንዱራ ሂንጫጫቤ ኩኖ ሀራ ጋሪ ጉዳ ካኑንዱራ ሂንጫጫቤ ኩኖ ሀራ ኦሆ ገላታ ጀና ኦሆ ገላታ ጀና ኦሆ ገላታ ጀና ኦሆ ገላታ ጀና ካኑንዱራ ሂንጫጫቤ ኩኖ ሀራ
ዘመን የብርሃን ሕይወት የሚጨምር ሰላም የሚጨምር ደስታ የክብር ዘመን ነው ከፊቴ ያለው መልካምን አዋጅን ያውጃለሁ። ጨለማው አልፎ ያለቀስኩበት ዛሬ ብርሃን ሆኗል ለረበደስ ሕይወት ዓለም ሁሉ ይስማ ይወቅልኝ ምክንያቱም ይሄ ነው ኢየሱስ ስላለ ኢየሱስ አንተን በማመኔ አንተን በማመኔ አንተን በማመኔ ኢየሱስ አንተን በማመኔ አንተን በማመኔ አንተን በማመኔ ባርነቴ ቀርቶ ወራሽ ሆንኩኝ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ አዬ ወራሽ ሆኛለሁ ልጅ ሆኛለሁ በደስታ አንተን አመልካለሁ። ሰላምና ደስታ እረፍት ሆነ ቤቴ መዳኔውን ሆነ ሳስገባው ሕይወቴ ነፃነቴን ላውጅ ከግዞት መውጣቴ በብርሃን ዓለም ካንተ ጋር ነው። ከእንግዲህ ጨለማ በኔ ሕይወት የለም ሞት ሞጊያው ተሰብሯል እኔን አይነካኝም እርግማኔን ሽረህ ጽድቅን አለበስከኝ በማመኔ ብቻ ወራሽ አደረከኝ ኢየሱስ አንተን በማመኔ አንተን በማመኔ አንተን በማመኔ ኢየሱስ አንተን በማመኔ አንተን በማመኔ አንተን በማመኔ ባርነቴ ቀርቶ ወራሽ ሆንኩኝ ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ ከሞት ድኛለሁና ከሞት ድኛለሁና ከሞት ድኛለሁና ላንተ ምስጋና የደም ነው ኪዳኑ የተሳሰርንበት ከፍሎብኛል ዋጋ የአንድ ልጁን ሕይወት ሆኖኛል አባቴ እኔም ደሞ ልጁ ወራሽ አድርጎኛል የሰማይ የምድሩ የክብር የከፍታ የደስታ መሆኑን አረጋግጫለሁ የቀረው ዘመኔን ድል በነሳው ኢየሱስ ድልን ስላገኘው ከእንግዲህ ሕይወቴ ላንተ መዘመር ነው። አንተን ታሰበ የዘላለም ቅርብ ባርነት ነፃ ሆንኩኝ ዛሬ በደስታ እዘምራለሁ የተሰማኝ ዘጋ ወራሽ ሆኛለሁ 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 አዬ ወራሽ ሆኛለሁ ልጅ ሆኛለሁ በደስታ አንተን አመልካለሁ። ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ ይሁንልህ እልልታ ይሁንልህ እልልታ ይሁንልህ እልልታ ይሁንልህ ለጌታ ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ ከሞት ድኛለሁና ከሞት ድኛለሁና ከሞት ድኛለሁና ላንተ ምስጋና Thank you.